በዚህ ሰዓት ዓለም ከገደል አፋፍ ላይ ቆማለች። የአሜሪካ ባህር ኃይል የኢራንን መርከብ በኃይል መቆጣጠሩን ተከትሎ ቴህራን የጦርነት አዋጅ የሚመስል እጅግ አስፈሪ ማስጠንቀቂያ ሰጥታለች። የሆርሙዝ የባህር ሰርጥ ተዘግቷል። የዓለም ኢኮኖሚ ደም ስር ተቋርጧል። ትላንት ሰላም ይመስል የነበረው ቀጠና ዛሬ ወደ እሳት ባህርነት ተቀይሯል። ፕሬዚዳንት ትራምፕ አንደራደርም ሲሉ፣ ኢራን ደግሞ ታሪክ የማይረሳው አጸፋ እንደምትወስድታለች። ይህ ተራ ግጭት አይደለም፣ ሁለተኛው የዓለም ጦርነት መጀመሪያ ሊሆን የሚችል አደገኛ ፍጥጫ እንጂ። ለመሆኑ መርከቧስ ምን ነበር? አሜሪካንስ ለምን አሁን እርምጃ መውሰድ ፈለገች? ይህ ክስተት የእርስዎን ኪስና የዓለምን ደህንነት እንዴት ይነካል? ለሰከንድ እንኳ ሳይርቁ አብሮን ይቆዩ፣ ምክንያቱም እውነታው ከምትገምቱት በላይ እጅግ አስፈሪ ነው። በመካከለኛው ምስራቅ ያለው ውጥረት ለጥቂት ቀናት ጋብ ያለ ቢመስልም ትናንት እሑድ ግን ሁኔታዎች ሙሉ በሙሉ ተቀይረዋል። በሆርሙዝ የባህር ሰርጥ አቅራቢያ አሜሪካ የጣለችውን የባህር ላይ እገዳ ጥሳ ለማለፍ የሞከረችው የኢራን ሰንደቅ ዓላማ የያዘች የጭነት መርከብ በአሜሪካ ባህር ኃይል ቁጥጥር ስር ውላለች። ይህ ክስተት እንደ አውሮፓውያን አቆጣጠር ከየካቲት 26 ጀምሮ ሲካሄድ በቆየው በዚህ ጦርነት ውስጥ አሜሪካ የኢራንን መርከብ በቀጥታ ስትይዝ የመጀመሪያዋ ያደርጋታል። ኢራን ይህን ድርጊት የባህር ላይ ዘረፋና ለተደረሰ የተኩስ አቁም ስምምነት መጣስ ነው ስትል በጽኑ አውግዛለች። ወዲያውኑም በወሰደችው እርምጃ 20 በመቶ የሚሆነውን የዓለም የነዳጅ የሚያልፍበትን የሆርሙዝ የባህር ሰርጥ ሙሉ በሙሉ ዝግ አድርጋለች። የኢራን ጦር ጀልባዎች በሰርጡ ለማለፍ በሚሞክሩ የንግድ መርከቦች ላይ ተኩስ መክፈታቸው ተዘግቧል። ቴህራን አሜሪካ የጣለችው እገዳን እስካላነሳች ድረስ ይህ የውሃ መስመር ዝግ ሆኖ ይቆያል የሚል የማያወላውል አቋም ይዛለች። ይህ ወታደራዊ ፍጥጫ በቀጥታ ወደ ዓለም ገበያ ተንጸባርቋል። የብሬንት ድፍድፍ ነዳጅ ዋጋ በአንድ ቀን ውስጥ የ6 በመቶ ጭማሪ በማሳየት አንድ በርሜል $96 ደርሷል። አንጻሩ የአሜሪካ የሼር ገበያዎች በከፍተኛ ሁኔታ ተንሸራተዋል። ፕሬዚዳንት ትራምፕ በሰጡት መግለጫ ከአሜሪካና ከኢራን ጋር የሚደረጉ ንግግሮች ቢቀጥሉም ገና ለስምምነት እንዳልበቁ በግልጽ ተናግረዋል። እገዳው ይቀጥላል፣ በባህር መስመር ላይ በሚደረግ ማስፈራሪያ ደግሞ አንንበረከክም ሲሉ ለቴህራን ጠንከር ያለ መልእክት ልከዋል። ይህ በሊባኖስ እና በእስራኤል መካከል ያለው ደካማ የተኩስ አቁም በዚሁ ከቀጠለ ሊፈርስ ይችላል የሚል ስጋትን ፈጥሯል። ውድ ተመልካቾቻችን አሁን ያለውን ሁኔታ እንዴት ያዩታል? አሜሪካ የኢራንን መርከብ መያዟ ለሰላም የሚደረገውን ጥረት ያግዘዋል ወይስ ጦርነቱን ወደማይመለስበት ደረጃ ያደርሰዋል? ዳንስ የሆርሙዝ የባህር ሰርጥን በመዝጋት ዓለምን ብላክሜል እያደረገች ነው ብላችሁ ታስባላችሁ? የእናንተን አስተያየት ከታች ባለው የኮሜንት መስጫ ላይ አስፍሩልን። ከመካከለኛው ምስራቅ ድረስ ወጣ ብለን ወደ ምስራቅ አውሮፓ ስናመራ በሰው ልጅ የጦርነት ታሪክ ውስጥ ታይቶ የማይታወቅ አዲስ ምዕራፍ እየተከተበ መሆኑን እንረዳለን። በዩክሬን ምድር አሁን እየተካሄደ ያለው ጦርነት በሰው ልጆች መካከል ብቻ ሳይሆን ሰው አልባ በሆኑ ሮቦቶች የታጀበ ሆኗል። ይህ አዲስ የወታደራዊ ግስጋሴ በዓለም አቀፉ የጦር ባለሙያዎች ዘንድ ከፍተኛ ክርክር ቀስቅሷል። በታዋቂ የብሪታንያ ደህንነት ተቋም የውጊያ ባለሙያ የሆኑ ሮበርት ቶላስ እንደሚሉት እነዚህ ሮቦቶች የጦርነት የወደፊት ዕጣ ፈንታ ናቸው ወይስ አይደሉም የሚሉ ጥያቄዎች የጦር ስትራቴጂስቶችን እያፋጠጠ ይገኛል ብሏል። እነዚህ ሮቦቶች በአሁኑ ወቅት በጦር ሜዳ ላይ እጅግ አደገኛ የተባሉ ተግባራትን እያከናወኑ ይገኛሉ። በጥይት እሳት ውስጥ የቆሰሉ ወታደሮችን ከአደጋ ቀጠና ማውጣት፣ ወታደሮች ሊደርሱባቸው በማይችሉ አደገኛ ቦታዎች ስንቅና ትጥቅ ማድረስ እና የቀጥታ ውጊያ ውስጥ በመግባት የጠላትን ምሽግ ማጥቃት። ባለሙያው ቶላት እንደሚያስገነዝቡት እነዚህ ሮቦቶች እንደ ታንኮች ሁሉ ያለ እግረኛ ጦር ድጋፎቻቸውን ግዛት ይዞ ለማቆየት ቢቸገሩ የወታደሮችን ሕይወት በመታደግ ረገድ ግን ወደር የሌለው ሚና እየተጫወቱ ነው። በተለይም በአሁኑ ሰዓት በአየር ላይ ድሮኖች እንቅስቃሴ በቅርብ በሚከታተሉበት የጦር ሜዳ ላይ በምድር ላይ የሚደረግ ማንኛውም እንቅስቃሴ ሞት የሚያጋልጥ በመሆኑ እነዚህ ሮቦቶች ብቸኛ አማራጭ እየሆኑ መጥተዋል። ይህ የዩክሬን ተሞክሮ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወደፊት ለሚገጥመው ማንኛውም ግጭት የጦር መመሪያውን እንዲያሻሽል እያስገደደው ነው። ጦርነቱ ከእንግዲህ በደምና በአጥንት ብቻ ሳይሆን በቺፕስና በብረት በሚካሄድ ዘመናዊ ላይ ይህ በፍጥነት እየተቀያየረ የመጣው የዓለም ሁኔታ ሳያመልጠው ትኩስና ጥልቅ መረጃ በየቀኑ ለማግኘት የቻናላችን ቤተሰብ ይሁኑ። ዓለም ወዴት እየተጓዘች እንደሆነ በዝርዝር የምናቀርብበት ይህ መድረክ ሰብስክራይብ በማድረግ የደወል ምልክቷን በመጫን አብረውን ይቆዩ። መረጃ ጥንካሬ ነውና አይለዩ። ጦርነት ከእንግዲህ በደምና በአጥንት ብቻ ሳይሆን በቺፕስና በብረት በሚካሄድ ዘመን ላይ መድረሳችንን ቁልጭ አድርጎ ያሳያል። ከኢራን የሚሰነዘረው የአጸፋ እርምጃ ምን ሊሆን ይችላል? በጉጉት የሚጠበቅ ይሆናል። ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጉ እንዳይረሳ።